ቤቱ አልተመቸኝም። ቤቱን እንቀይር። አንቺ ብቻ ፈልጊ እንጂ 10 ቤት እንቀይራለን እንዳታስቢ። ሃሎ ሄሎ፣ ወንድሜ ችግር ውስጥ ነኝ፣ ድረስልኝ። ምን ሰማኛለህ? 1 ሚሊዮን ብር ካላመጣ እህትን እርሳት። እሺ ማን አባና አንተ ደግሞ? ካጠገብ ያለች ሴት በጣም ማፈቅራት ሴት ናት። ስለዚህ 1 ሚሊዮን ብሩን ተወውና እማፈቅራትን ሴት ትተውልኛለህ። እኔም እህትህን እለቅልሃለሁ። ትስማማለህ? ተስማምቻለሁ። ምንድነው ሰን? የሚያፈቅርሽ ልጅ ነው። እህቴን አግቷታል። ወይ መወዳትን ልጅ ተውልኝ ወይ እህትህን እርሳት እያለኝ ነው። ምን ሰን? አትሆኝም አይደል? ቅድም ደግሞ ስታምሪ ስትለኝ ነበር። እኔ ደግሞ ካንተ ጋር ስሆን ደስተኛ መሆን ነው። አዎ፣ ግን ከእህቴ አትበልጭም። ያንቺ ደስተኛ መሆን ከእህቴ ደህንነት አይበልጥም። አንቺ ትናንት ያገኘውሽ ሴት ነሽ። እህቴ ደግሞ እናት የወለደችልኝ ስጋዬ ናት። ምን? ከኔ እህትን አስቀደምክ ማለት ነው? እስከ እህት ገሃነም መግባት ትችላለህ። እሺ መልካም መንገድ ይሁንልሽ። ባለውለታዬ ነሽ።